ሰላም ጤና ይስጥልኝ ክቡራን ተመልካቾች፣ ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው አብሬያቸው የምቆየው ክፍሌ አለሙ ነኝ። በመላው የእስልምና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረው 1445ኛው የኢድ አልፈጥር በዓል በሰላም እንዲከበር የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን ቅድመ ዝግጅት አጠናቆ ወደ ስራ መግባቱን አስታወቀ። የኮሚሽኑ ኮሚሽነር ሰብስቤ ሻውኖ እንደገለጹት በመላው የእስልምና እምነት ተከታዮች ዘንድ በታላቅ ድምቀት የሚከበረው የኢድ አልፈጥር በዓል በክልሉ ሁሉም ዞኖች፣ ከተማ አስተዳደሮችና ወረዳዎች በሰላም እንዲከበር የቅድመ ዝግጅት ስራዎችን በማጠናቀቅ ወደ ስራ ተገብቷል። በዓሉን ተከትሎ ሊደርሱ ከሚችሉ የትራፊክ አደጋና ሊከሰቱና ሊፈጠሩ ከሚችሉ የእሳት ቃጠሎች ሁሉም ሰው ራሱንና ሌሎችን ሊጠብቅ እንደሚገባም ኮሚሽነሩ አስታውቀዋል። ለበዓሉ በሰላም መከበር ህዝበ ሙስሊሙና ሌሎች የህብረተሰብ ክፍሎች እንደከዚህ ቀደሙ ሁሉ ከፖሊስና ከሌሎች የጸጥታ ኃይሎች ጋር እንዲተባበሩና ተገቢውን እገዛ እንዲያደርጉም ጥሪ አቅርበዋል። ለመላው የእስልምና እምነት ተከታዮች እንኳን ለ1445ኛው የኢድ አልፈጥር በዓል አደረሳችሁ በማለት በራሳቸውና በመላው የፖሊስ አባላትና አመራሮች ስም የመልካም ምኞት መልእክታቸውን ማስተላለፋቸውን የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ያደረሰን መረጃ ያመለክታል። የከፋ ዞን ጤና መምሪያ ከመጋቢት 28 እስከ ሚያዝያ 5 ድረስ የሚቆይ የትራኮማ በሽታ መከላከያ መድኃኒት እደላ መጀመሩን አስታወቀ። በዚህ የመድኃኒት እደላ ዘመቻ 937 ሺህ ለሚሆኑ የዞኑ ነዋሪዎች ተደራሽ ይደረጋል ተብሏል። ህዝቡ የተገኘውን እድል በአግባቡ እንዲጠቀምም ጥሪ ተላልፏል። ምህረተ አብራኖ የትራኮማ ህመም ከግልና ከአካባቢ ንጽህና ጉድለት የሚመጣ የአይን ህመም ነው። በሽታው ከአንዱ ወደ አንዱ የሚተላለፈው በዝንብ አማካኝነት ነው። ስለዚህም ህዝቡ ራሱንና ቤተሰቡን ከበሽታው እንዲጠብቅ በቅድመ መከላከል ስራ ከግንዛቤ ማስጨበጥ እስከ ሕክምና ተግባራት መከናወናቸውን የከፋ ዞን ጤና መምሪያ ኃላፊ አቶ አክሊሉ አሰፋ ገልጸዋል። በዚሁ መሰረት መምሪያው ከኦርቢስ ኢንተርናሽናል ኢትዮጵያ ጋር በመተባበር በሽታውን ለመከላከል የመድኃኒት እደላ ዘመቻውን እያከናወነ መሆኑን ነው የመምሪያ ኃላፊው የተናገሩት። ከ4 ዓመታት በፊት በከፋ ዞን ከሚገኙ የተለያዩ አካባቢዎች ላይ በተደረገ ጥናት መሰረት በሽታው በአካባቢው መኖሩ የተረጋገጠ መሆኑን ያስታወሱት ኃላፊው እየተሰራ በቆየው የቅድመ መከላከልና ሕክምና ተግባራት ከዞኑ ውስጥ ከሚገኙ ወረዳዎችና የከተማ አስተዳደሮች መካከል በጌሻ፣ ሳይለምና ገዋታ ወረዳዎች እንዲሁም በደካ ከተማ አስተዳደር በሽታውን ማጥፋት መቻሉን ጠቁመዋል። ከዚህም ውጪ ባሉ ወረዳዎችና የከተማ አስተዳደሮች የትራኮማ በሽታ መከላከያ መድኃኒት ለህዝቡ ለማድረስ በሚያስችል ሁኔታ የጤና ባለሙያዎች ስልጠና ወስደዋል። የከፋ ቴሌቪዥንም በጊምቦና ጠሎ ወረዳዎች በመገኘት ቅኝት አድርጓል። በወረዳ ደረጃ የተቀመጠውን ግብ ለማሳካት በትኩረት ዘመቻው ላይ እንደሚሳተፉና ወረዳቸውንም ከበሽታው ነፃ ለማድረግ የበኩላቸውን እንደሚወጡ ያነጋገርናቸው የጤና ባለሙያዎች ገልጸዋል። የከፋ ዞን ጤና መምሪያ በበኩሉ ህዝቡ መልእክቱን በመገንዘብ የድሉ ተጠቃሚ እንዲሆን አሳስቧል። የተከበራችሁ የከፋ ህዝቦች እንግዲህ ይሄ በሽታ ከኛ ዞን ታሪክ መሆን አለበት መውጣት አለበት ብዬ አስባለሁ። በአሁኑ ሰዓት ከመጋቢት 28 እስከ ሚያዝያ 5 የሚቆይ የአንድ ሳምንት ዘመቻ እየተካሄደ ነው በአሁኑ ሰዓት። ስለዚህ የሚሰጠው መድኃኒት 5 ሳንቲም የማይወጣ ነው። አንድ መድኃኒት በግዢ እናገኝ ብንል አንዷ ፍሬ ብቻ እስከ 32 ፍሬ የምታወጣ ነች። 4 ፍሬ የሚወስድ ሰው ምን ያህል ገንዘብ ኮስት እያደረገ እንደሆነ በደንብ ማወቅ አለበት። ለዚህ ህዝቡ ገዝቶ አይችልም በሚል ነው መንግስት ገዝቶ በነፃ መድኃኒት እያመጣለውና ሌሎች ነገሮችን ትተን ቅድሚያ ለአይናችን በማለት አይን ካለ ነው ሁሉ ነገር የምናደርገው። አርሶ አደር ወጥቶ አርሶ የሚመጣው ወጥቶ ገብቶ ከብቶችን የሚያግደው አይን ሲኖር ነው። አይቶ ነው በእነዚህ ሊመራ የሚችለው። ተማሪም ወጥቶ ትምህርት ቤት ሄዶ የሚመጣው አይን ሲኖር ነው። ሁሉም ሰው ሊንቀሳቀስ የሚችለው አይን ሲኖር ነው። ስለዚህ ለአይናችን ቅድሚያ መስጠት አለብን። አይን ከጠፋ ድጋሚ ማግኘት አይቻልም። ለዚህ ለአይን ትኩረት ሰጥቶ መንግስት ለህብረተሰቡ እየደረሰ ስለሆነ በየወረዳው ያሉት ህዝቦች የመድኃኒቱን ወጥቶ መውሰድ አለባቸው። ብዙ ጥሪ መጠበቅ የለባቸውም። ቀን ካለፈም ለነሱ አስቸጋሪ ነው። ለነሱ ተብሎ የመጣ መድኃኒት አለ። ይሄ መድኃኒት በአግባቡ መጠቀም ያስፈልጋል። ለተከታታይ 4 ዓመታት የአይን ህክምና በማድረግ መድኃኒቶችን በማቅረብ ለጤና ባለሙያዎች ስልጠና በመስጠትና የተለያዩ ገንዘብ ነክ ድጋፎችን ሲያደርግ ለቆየው ኦርቢስ ኢንተርናሽናል ኢትዮጵያ የመምሪያ ኃላፊው አቶ አክሊሉ አሰፋ ምስጋናቸውን አቅርበዋል። ኦርቢስ ኢንተርናሽናል ኢትዮጵያ የሚባለው ድርጅት ላለፉት 4-5 ዓመታት በዞናችን ትልቅ ስራ ነው የሰራው። አንደኛ ቅድም ያልኩትን መድኃኒት እንዲመጣ በማድረግ
መድኃኒቱ በአግባቡ ሁሉም ህብረተሰብ ክፍሎች እንዲደርስ ክትትል በማድረግ ተሽከርካሪን በመመደብ ለባለሙያዎች ስልጠና በመስጠት ቴክኒካል ስልጠና በመስጠት ፋይናንሻል ድጋፍም ቀላል አይደለም። የመንግስት እጅ ባጠረበት ቦታ ላይ አሁን በዚህ ዙር ለዞናችን ቢያንስ ወደ 7 ሚሊዮን የሚሆን ገንዘብ ነው ከመድኃኒቱ ውጪ ለዘመቻውም ለስልጠናውም ለሌሎች ቁሳቁስ ማጓጓዣውም ቢሆን ከመኪና ክራይ ውጪ ወጪ ያደረገው። ይሄ እንግዲህ በየአመቱ እያደረገ የመጣበት ነው። ስለዚህ ኦርቢስ ኢንተርናሽናል ኢትዮጵያ ለህዝባችን ላደረገው አስተዋጽኦ እጅግ በጣም በዞኑ ስምና በካፋ ህዝብ ስም ምስጋናዬን አቀርባለሁ። ኃላፊው አክለውም ይህ ዘመቻ ስኬታማ እንዲሆን እየተጉ ላሉ የጤና ባለሙያዎችም ምስጋና አለኝ ብለዋል። ጤና ባለሙያዎቻችን እያደረጋችሁ ያላችሁት ጥረት በጣም ትልቅ ነው። ቤት ለቤት ነው መድኃኒት እየተሰጠ ያለው። በልማት ቡድን በአንዳንድ አማካይ ቦታዎች ላይ ጥሪ ተደርጎ የሚሰጥበት ሂደትም አለ። ከዛ ባሻገር ላመለጡት ሰዎች ቤት ለቤት አንኳኩቶ ነው በዚህ ዝናብ በዚህ ፀሐይ እየዞሩ መድኃኒት እየሰጡ ያሉት። ለእናንተ ምስጋና ይገባል። ግን አሁን ጥረታችሁንም አክላችሁ በተለይ ፖኬት አካባቢዎች ሰው የማይደርስባቸው ልማት ቡድኖች በጣም ራቅ ያሉ ቦታዎች ላይ ሰው እንዳያጣ ለነሱም የማድረስ የሙያዊ ኃላፊነት ስላለን ይሄንን በአግባቡ ተከትለን መድኃኒቱን ለሁሉም ማድረስ አለብን የሚል ነገር ነው ያለኝ። ሬድ ፕላስ ኢንቨስትመንት ፕሮግራም በተያዘው በጀት ዓመት በዞኑ በሁሉም የሥራ ዘርፎች ያከናወናቸውን ስራዎች የሚመለከታቸው አካላት በተገኙበት በቦንጋ ከተማ ገመገመ። ምህረት ማሞ ሬድ ፕላስ መንግስታዊ ያልሆነ ተቋም በ2016 በጀት ዓመት በሁሉም ወረዳዎች ያከናወናቸውን ተግባራት በቦንጋ ከተማ የገመገመ ሲሆን በመድረኩ ተገኝቶ መክፈቻ ንግግር ያደረጉት የግብርና መምሪያ ኃላፊ አቶ ጋዋባ መጫም በንግግራቸው በዘርፉ ለተሰሩ ስራዎች አመስግነው በይበልጡ ወደታች በመውረድ ዘርፉ መዋቅሮችን አጠናክሮ ትኩረት አድርጎ መስራት እንዳለበትም ገልጿል። በዞናችን ውስጥ ተፈጥሮ ሀብትን ከሚጠብቁ በተለይ ደንን ከመጠበቅ እና ከማልማት አኳያ ሰፊ ስራዎችን ከሚሰሩ ፕሮጀክቶች ወይም ፕሮግራሞች አንዱ ሲሆን ይህ ፕሮግራም እንግዲህ ደን ጋር ያለንን ቅርኝት ወይም የነበረንን ታሪክ አጠናክረው የሚወስድ የነበረውን በዘመነ መንገድ በባህላዊ መንገድ ሲንጠብቅ የነበረውን የሚጠብቅ በባህላዊ መንገድ የተጠበቀውን በዘመናዊ መንገድ በአሳታፊ ደን ማህበራት ወይም በቢኤፍኤም የሚጠብቅ መጠበቅ እንደዚሁ በደረቅ ከሆነ ደግሞ ብዙም ስለማያዛልቅ የኑሮ ማሻሻያ አማራጮች ላይ ትኩረት አድርጎ የሚሰራ ከዚያም ባለፈ ደንን አጥፍተን ከምንጠቀምባቸው ነገሮች አማራጭ ኢነርጂን በማቅረብም ትልቅ ሚና ያለው ስራ እየሰራ ቆይተዋል። በመቀጠል በመድረኩ ተገኝቶ መልእክት ያስተላለፉት የከፋ ዞን መንግስት ዋና ተጠሪ የሆኑት አቶ አጥናፉ ኃይሌ በበኩላቸው ከፋ ዞን የብዙ ሀብት ባለቤት የሆነችና ነገር ግን ያላትን ሀብት ከመጠቀም አኳያ ብዙ ክፍተቶች ስላሏት በተለይ ደግሞ እንደነ ሬድ ፕላስ የመሳሰሉ መንግስታዊ ያልሆኑ ተቋማት ጋር በቅንጅት በመስራት ጥሩ ውጤት ማምጣት እንደሚቻልም አብራርተዋል። ብዙ የተፈጥሮ ሀብት ብዙ የመልማት ፖቴንሻል ያለን ዞን ብንሆንም አቅማችንን በአግባቡ ተጠቅመን ወደፊት ያልወጣን መሆናችንን በተደጋጋሚ በተፈጠሩ መድረኮች ሁላችንም እየተግባባን መተናል። ሀብት ላይ ያለን ግን ሀብት መፍጠር ያልቻልን ሀብት ላይ ሆነን ሀብት ያላፈራን አካባቢዎች መሆናችንን ከታች ከአርሶ አደሩ ጀምሮ እስከ ላይኛው ክፍል ሁሉም ሰው ያወራል። ብዙ ሰዎች ወደዚህ በእንግድነት ሲመጡ የሚያወሩት ነገር አለ። ባለፈው እዚህ ቦንጋ ዩኒቨርሲቲ ላይ 2 ተከታታይ ዙር የአመራር ስልጠና ተሰጥቶ ነበር። ከሰል ላይ ያለውን ጫና ማገዶ ላይ ያለውን ጫና ለመቀነስ አማራጭ ኢነርጂ ላይ የተሰሩ ያሉ ስራዎች እጅግ አበረታች ናቸው። እነዚህን በጥንካሬ እንወስዳለን። ነገር ግን በተቃራኒው ደግሞ የሚታዩ ብዙ ችግሮች አሉ። ለምሳሌ በአንድም በሌላም ወረዳ ላይ ወርደን በምናይበት ጊዜ ችግኝ ጣቢያ ይቋቋምና የተዘጋጁ ችግኞች በአግባቡ ወደ ታለመለት ዓላማ ሳይውሉ ሳይተከሉ ኦቨርኤጅድ በመሆን የሚያድሩበት ሁኔታና ከጥቅም ውጭ የሚሆኑበትን ቦታ ብዙ ቦታ ላይ ማየት ችለናል። ይሄ ደግሞ በጣም መታረም ያለበትና ጉድለቶቻችን ነው ብለን መውሰድ አለብን። ሌላው ባለድርሻ አካላት ፕሮጀክት ሲባል ዝም ብሎ ገንዘብ የሚያፈስ ሀብት የሚበትን አበል ካልሰጠ የሆነ ነገር ካላደረገ ድጋፍ የማናደርግ አካላት ደግሞ አለን። ለምሳሌ ቀፎ አብዛኛው ቦታ ቀፎ ወርዶ ንብ የማይገባበት ለምንድን ነው ንብ ያልገባው ብለን ስንጠይቅ
አይ በቃ በል እየከፈለ አይደለም ብሎ የወረዳ ባለሙያ ይገዛ እየሰጠ አይደለም የሚል ምላሽ የሚመጣበት ሁኔታ አለ። በእውነት እንደዚህ አይነት ነገሮች የሚያሳዝኑ ናቸው። እኛ ድሮ ሁላችንም የግብርና ሰዎች ነበርናል። አርሶ አደሩ ጋር የቀፎ አቅርቦት ነው አይደል ችግር ብለን ስንገመግም ነበር ነው። የቀፎ አቅርቦት ችግርን የሚፈታ አካል ከተገኘ ንብ ለማስገባት ለምን እንከራከራለን? ይሄን እንደዚህ አይነት ነገሮች ላይ ማሰብ ተገቢ ነው ብዬ አስባለሁ። ምክንያቱም እኛ ማህበረሰብን ለመቀየር ያለን ሰዎች ከሆነን በተለይ ተገቢ ድጋፍ ከመስጠት አንፃር የሚታየው ችግር በጣም ከባድ ነው። ዶሮ ተገዝቶ ሲሄድ በተገቢው የዶሮ ቤት ሳናሰራ አንዳንድ ችግሮች የሚፈጠሩበት ሁኔታ አለና እነዚህን ችግሮች በአግባቡ መፍታት አለ። በሌላ በኩል ደግሞ ከዚህ ከአሳታፊ ደን ጋር ተያይዞ የሚመጣ ግብግብ ነው። በመቀጠል ከዘርፉ ያነጋገርናቸው አቶ ቆጭቶ ደሳለኝ እንደገለጹት ይህ ፕሮጀክት በዋናነት ደንን ከመጨፍጨፍ ለመታደግ እየተቋቋመና የህብረተሰቡን ኑሮ ለመለወጥ የተለያዩ ድጋፎችን በመደገፍና ደንን ከመመናመን እየታደገ መሆኑን ገልጸው ህብረተሰቡም ደንን ከማውደም ቢያለሙና ቢንከባከቡ ከራሳቸውም አልፎ ለሀገር ትልቅ አስተዋጽኦ ያበረክታልን ብሏል። በማስከተል ከተሳታፊዎች ከተነሱ ሀሳቦች መካከል ደንን በመትከልና ተተኪ ችግኞችን በማዘጋጀት የተሰሩ ስራዎች አመርቂ ሆኖም በበለጠ መስራትና ለህብረተሰቡም ግንዛቤ መፍጠር ከሁላችን ይጠበቃልን ብሏል። በመጨረሻም አጠቃላይ ከተሳታፊዎች የተነሱ ሀሳቦችን ወደ መድረኩ በመመለስ የሚመለከታቸው አካላት ደንን ከመጠበቅ በላይ መንከባከብ እንዲሁም ተተኪ ችግኞችን በማዘጋጀት የአየር ንብረት ለውጥን መጠበቅ እንዳለበት አጽንኦት ሰጥተዋል። በጨታ ወረዳ በቡባ ክላስተር ካሉ 3 ነባር ቀበሌዎች ከተውጣጡ የማህበረሰብ ክፍሎች ጋር ውይይት ተካሄደ። የውይይቱ ዋና ዓላማ በክላስተሩ ዙሪያ ያሉ የመሰረተ ልማት፣ የመልካም አስተዳደር እንዲሁም የጸጥታ ዙሪያዎች ላይ መምከር ነው። ተጨማሪ አለን። በጨታ ወረዳ ተጀምረው ያልተጠናቀቁ የመንገድ፣ የንጹህ መጠጥ ውሃ አቅርቦትና ሌሎች መሰል ችግሮች በውይይቱ ላይ ተነስተዋል። የመንግስት አቅጣጫንና እቅድን መነሻ በማድረግ በትብብርና በቅንጅት በመስራት የተነሱ ችግሮችን ህዝቡን በማስተባበር ለመፍታት እንደሚሰራ የወረዳው አስተዳደር ገልጿል። የተነሱ የህዝብ ጥያቄዎችን በመንግስት አቅም ብቻ መፍታት አይቻልም ያሉት የወረዳው አስተዳዳሪ አቶ መብራቱ መሸሻ ህብረተሰቡ ችግሩን ለመፍታት በሚደረገው እንቅስቃሴ ውስጥ የነቃ ተሳትፎ ማድረግ አለበት ብለዋል። አልፎ አልፎ እየታዩ ያሉ የጸጥታ ስጋቶችን ከጸጥታ ኃይሉ ጋር የህብረተሰብ ክፍሉን በማጣመር ችግሮችን በመፍታት የህግ የበላይነትን ለማስከበር ከስምምነት ተደርሷል። በጸጥታ ስጋቶች ዙሪያ ከአጎራባች ወረዳዎችና ቀበሌዎች ጋር በቅንጅት እንደሚሰራም ተገልጿል። በቅርቡ በክልሉ ምክር ቤት ከጸደቀው የቀበሌ አደረጃጀት ጥያቄ ጋር ተያይዞ ከህብረተሰቡ እየተነሱ ያሉ ጥያቄዎች ከህብረተሰቡ ከተውጣጡ አካላት ጋር ሂደቱን ጠብቆ ከማደራጀትና የመልካም አስተዳደርና የልማት ጥያቄዎችን ከማሟላት አንጻርም የጋራ የሆኑ ግልጽ አቅጣጫዎች ተቀምጠዋል። በዚህ መድረክ የወረዳው ዋና አስተዳዳሪ አቶ መብራቱ መሸሻን ጨምሮ የተለያዩ የወረዳው የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊዎች ተገኝተዋል። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ የያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ከከፋ ቴሌቪዥን ዜናዎቹን እየመራው ክፍሌ ያለሙ አብሬያችሁ ቆየው። ለመላው የእስልምና እምነት ተከታዮች 1445ኛው ኢድ አልፈጥር በዓል የሰላም የጤና እንዲሆንላችሁ እንመኛለን። ቀሪ የጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።